ሰላም ሰላም እንዴት ናችሁ? ዛሬ ደግሞ በተለምዶ አባ ጮማ የምንለውን የእሱን ቅቅል አሰራር ወይም ደግሞ ቅቅል ለምን የሚያሰኘውን ቆንጆ ለጾም ሰዓት አማራጭ የሚሆንንም በዛ ላይ በጣም ፕሮቲን ያለውን የትልቁ ቦሎቄ መሰለኝ ወይም ደግሞ አባ ጮማ የምንለውን አሰራር ይዤላችሁ መጥቻለሁ። ተከታተሉኝ። በጣም ነው የሚጣፍጠው፣ ትወዱታላችሁ። ተከታተሉ። እሺ ወደ አሰራሩ ስንገባ እዚህ ጋር ሽንኩርት፣ እርድ፣ ቃሪያ፣ ነጭ ሽንኩርት፣ የተለያዩ ቅመሞች፣ ቲማቲም እና አባጮማ የምንለው በተለምዶ ይሄ ነው። ይሄንን አንድ ቀን ሙሉ 24 ሰዓት ሙሉ ተዘብዝፎ ከዛ በማግስቱ ደግሞ ለመስራት ስናስብ በደንብ አድርገን እንቀቅለዋለን። እንዲበስልልን መጀመሪያ መዘብዘፋችን በጣም ያግዘናል። ከዛ እንደተለመደው መጥበሻችንን ወይም የምንሰራበትን ድስት እንጥዳለን። ከዛ ድስታችንን ጥደን የአትክልት ዘይት ወይም ምግብ ስናበስል የምንጠቀመውን ዘይት ጨምረን ከዛ ጋር ለስልልን ሽንኩርታችንን ጥብስ እናደርጋለን። የሽንኩርቱን የቲማቲሙን መጠን ብዛት እንዲሁም የአባጮማውን ብዛት እናንተ በምትፈልጉት ብዛት ማድረግ ትችላላችሁ። ከዛ በመቀጠል ቲማቲማችንን ጨምረን አብረን እሱንም ጥብስ አድርገን በደንብ መቁላላት ስላለበት ረጅም ሰዓት ውሃውን እስኪጨርስ ድረስ ቆንጆ ጣዕም እስኪይዝልን በደንብ አድርገን እናቁላለዋለን። በጾም ሰዓት ላይ ፕሮቲን ከምናገኝባቸው የምግብ አይነቶች አንዱ አባጮማ ነው። ስሙ በጣም ያዝናናኛል ብዙ ጊዜ ሲሰማው እና ቀለል ባለ መንገድ መስራት የምንችለው በጣም ጣፋጭ በጣም ጤናማ የሆነ የፕሮቲን አይነት ነው። በቀላሉ ማግኘት የምንችለው ነው። እያቁላላን እያለ በመሀል ደረቅ ካለብን ብቻ ትንሽ ውሃ ጠብ እያደረግን በደንብ አድርገን እናበስለዋለን። ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ እዚህ ጋር የጨመርኩት ትንሽዬ እርድ ነው። እርድን ያደረኩበት እርድ ብዙም አያስፈልገንም። እዚህ ጋር ደግሞ ትንሽዬ ኮረሪማን ያደረኩበት ኮረሪማ በጣም ነው ቃናውን የሚያሳምርልን። እሱን ጨምሬ የተወሰነ ሰዓት ትንሽ አቁላለዋለሁ የኮረሪማውን ቃና እንዲይዝልን። ሌሎች ላልጫ ስትሰሩ የምትጠቀሙባቸው ማንኛውም አይነት ቆንጆ ቅመሞች ካሉ እነሱን መጨመር ስላላችሁ በጣም ነው ቃናው የሚያሳምርልን። ከዛ ትንሽ ትንሽ እንደምታዩት ውሃ ጠብ እያደረኩኝ በደንብ ጥብስ አድርጌ አበስለዋለሁ። እዚህ ጋር ተዘፍዝፎ አድሮ የተቀቀለው ነው። ከለሩ እንደዚህ ይቀየራል። መዘፍዘፉ ግዴታ ነው። 24 ሰዓት ቢዘፈዘፍ ሞር ስታበስሉት በጣም ቀለል ብሎ ይበስልላችኋል፣ ቶሎ የሚደርስላችኋል፣ ለፍጥነትም አሪፍ ነው እና ከ10 እስከ 15 ደቂቃ የሚሆነውን አብረን ከቁሌቱ ጋር በደንብ እናበስለዋለን። በደንብ እናሸዋለን። ሞር የቁሌቱን ቃና እንዲይዝልን ትንሽ ያዝ ሲያደርግ ወይም ደግሞ ውሃውን ሲጨርስ ትንሽ ትንሽ ውሃ ጠብ እያደረግን በደንብ ነው የምናሸው። የቁሌቱን ቃና ከያዘልን በኋላ ነው መከለስ ያለብን። ምክንያቱም የራሱ የአባጮማው ጣዕም እንዳለ ሆኖ የቅቅል ጣዕም እንዲኖረው ወይም ቆንጆ ቴስት እንዲኖረው ውስጡ ያለውን የቁሌቱን የቅመሙን ጣዕም እንዲያገኝልን የተወሰነ ሰዓት አብረን ጥብስ እናደርገውና ከዛ ይበቃል ብለን የምናስበውን ያህል ውሃ ጨምረን እሱንም በደንብ እናንተከትከዋለን እና ሳይበስል የቀረም ትንሽ ካለ እዚህ ጋር ስለሚበስልልን በደንብ አድርገን እናበስለዋለን። ከዛ ቅቅል ላይ አይደለም ሁሉም አይነት ምግብ ላይ የሚያጣፍጥልን ነጭ ሽንኩርት ነው እና የምትወዱ ከሆነ ነጭ ሽንኩርት አድርጉበት። መረቁ ወፈር ያለ እንዲሆን አታቅጥኑት እና ሲቀቀል ምንም አይነት ጨው ስላልገባ እዚህ ጋር ነው መጥናችሁ የምታደርጉት። ጨውና ነጭ ሽንኩርታችንን ጨምረን የተወሰነ ሰዓት አብረን እናንተከትከዋለን። በጣም የአጭር ደቂቃ ስራ ነው። በዛ ላይ በጣም ጤናማ ነው። ጾም ሰዓት ላይም እንደነገርኳችሁ ቆንጆ የፕሮቲን አማራጭ የሆነ ምግብ ነው። ለቻናል አዲስ የሆናችሁ እስካሁን ድረስ ከተከታተላችሁኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይዘነጋ። ኮሜንት መጠየቅ የምትፈልጉት ነገር ካለ ማንኛውንም ኮሜንት መስጫው ላይ አስቀምጡልኝ። ይበቃዋል ብዬ መንተክተኩ ሳስብ ቃሪያ ጨምራለሁ። የጥብስ ቅጠል ካላችሁ ፍሬሹ እሱን ማድረግ ትችላላችሁ። እኔ በፓውደር መልክ አድርጌያለሁኝ። ካላችሁ ግን ፍሬሹን ብታደርጉት ጥሩ ነው። ከዛ ወደ ማቅረብ ነው የምንሄደው። ስናቀርብ እኔ ላቀርብበት ያሰብኩበት ላይ መጀመሪያ ከታች ፈሳሽ እናደርጋለሁኝ ወይም መረቁን አደርጋለሁኝ። ከዛ ነው ከላይ እንጀራ ማደርገው። እንዲሁም እንደወጣ አቅርቦ መብላት ይቻላል ሳይፈተፈት። በዚህ መልኩ አድርገን ማጣጣም እንችላለን። ብቻ እናንተ በተመቻችሁ ዋናው አሰራሩ ላይ ቆንጆ ሆኖ ይሰራ እንጂ በየትኛውም መልኩ መመገብ ትችላላችሁ። እኔ ቆራርጬ ያዘጋጀሁት እንጀራ ነበር። እሱን ከስር መረቅ አድርጌያለሁ። ከዛ ከላይ ደግሞ አባጮማውን አደርግና በደንብ ቀላቅለዋለሁ። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። በዛ ላይ በጣም
ጤነኛ የሆነ የምግብ አሰራር ነው። ሁላችሁም በተለይ በዚህ ጾም ሰዓት ሁላችሁም መሞከር ያለባቸው የምግብ አይነት ነው። ኢዝሊ ገበያም ጉሊትም የት የምታገኙት ነው ሁሉም ነገር። ስለዚህ ሰርታችሁ ሞክሩት። እኔ በዚህ መልኩ በጣም ቆንጆ እና ጣፋጭ አድርጌ ሰርቼዋለሁ። ከዛ እዚህ ጋር እንዲቀላቀልልኝ ትንሽ በመቆንጠጫው ነካ ነካ አደርገዋለሁ። እናንተ በተመቻችሁ ማድረግ ትችላላችሁ። በእጅ መንካት ስላልፈለግኩ ነው። እንደዚህ አድርገን እኛ አጣጥመነዋል። እናንተም በየቤታችሁ ሰርታችሁ ሞክሩት። በጣም የሚያምር ጤናማ ቆንጆ ምግብ ይዤላችሁ የመጣሁት። ቻናሌን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ እንግዲህ ደህና ሁኑ። ኢንጆይ ዘ ቪዲዮ ባይ።